የዛሬ ጉዳይ ጭንቀትና አነቃቂ ነገሮችን ይመለከታል። ጭንቀትና ውጥረት ሲበዛ፣ የስራ ጫና እንዲሁም የማህበራዊ ህይወት ወከባ ሲያስቸግረን ብዙዎቻችን አነቃቂ ነገሮችን የመጠቀም ልማድ አለን። እንግዲህ እነዚህ አነቃቂ ነገሮችን ለረጅም ጊዜ በከፍተኛ መጠን ስንጠቀም የአእምሮ ጤንነታችንን እየጎዳ ነው መሆኑን መዘንጋት የለብንም። አነቃቂ ነገሮችን ስንጠቀም ሰውነታችን ወይም አእምሯችን ዶፓሚን የተባለ የደስታ ኬሚካሎችን ያመነጫል። ይህ ኬሚካል በሰውነታችን ውስጥ ሰርኩሌት ሲያደርግ ጊዜያዊ ደስታን ይሰጠናል። ችግሮቻችን የተፈቱ፣ የሚያስጨንቁን ጉዳዮች በሙሉ መፍትሄ ያገኙ ሊመስሉን ይችላል። ነገር ግን የዚህ የዶፓሚን ኢፌክት እያለቀ ወይም እያበቃ ሲሄድ ተመልሰን ወደ ጭንቀት እንገባለን ማለት ነው። ስለዚህ ውጥረትና ጭንቀት የሚያስቸግረን ሰዎች ከሆን ከአነቃቂ ነገሮች ራሳችንን መቆጠብ አለብን። አነቃቂ ነገሮችን መጠቀም የለብንም ማለት ነው። ስለዚህ በጭንቀትና በውጥረት ውስጥ ያለ ሰው ቀዝቃዛ ውሃ ቢጠጣ፣ በቀዝቃዛ ውሃ ፊቱን ቢታጠብ የጭንቀት ስሜት ወይም የውጥረቱ ጫና እየቀነሰለት ይሄዳል ማለት ነው። ስለዚህ የጭንቀት ችግር ያለብን ሰዎች የአነቃቂ ነገሮችን አጠቃቀም መገደብ አለብን ማለት ነው። አመሰግናለሁ። ፎሎ ማድረግ፣ ላይክ ማድረግ፣ ኮመንቶችን መጻፍ አትርሱ።